ሰላም አለይኩም ውዶቼ እንዴት ናችሁልኝ? ሁላችሁንም ሰላማችሁን ያብዛላችሁ ብያለሁ። ዛሬ ብዙዎቻችሁ ስጠይቁኝ የነበረው እንግዲህ የብዙዎቻችሁን ፍላጎት መልስ ሊሰጥ የሚችል መረጃ ነው ይዤላችሁ የመጣሁት። ብዙዎቻችሁ እንግዲህ በአዲስ አበባ ከተማ ላይ የንግድ ሱቅና የመኖሪያ ቤቶችን በቅናሽ ዋጋ እያላችሁ እየጠየቃችሁኝ ነው። እንግዲህ በዓልን በማስመልከት ታላቅ የሆነ ቅናሽ የተደረገበት በመሃል አዲስ አበባ እንግዲህ ጊዮርጊስ አደባባይ ፊት ለፊት ላይ የሚገኝ እንዲሁ በሳር ቤት ላይ የሚገኝ መኖሪያ አፓርታማ ቤቶችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዋጋውን ስነግራችሁ አታምኑም። በጣም በሚገርም ዋጋ ነው። እዚህ ቦታ ላይ እንግዲህ ያው ፒያሳን እንደምታውቁት እንግዲህ ከዚህ በፊት እንግዲህ ያው በጣም ብዙ የንግድ ሱቆች፣ የገበያ ማዕከላቶች ፈርሰዋል። እንግዲህ ለኮሪደሩ ልማት ሲባል የወርቅ ቤቶች፣ ሱፐርማርኬቶች፣ ሞሎች በጣም ብዙ ነገር እንደፈረሰ ይታወቃል። እዛ አካባቢ የነበሩ ከዚህ በፊት የነበሩ ሲሰሩ የነበሩ ነጋዴዎች እንግዲህ ያው ወደ 4 ኪሎ ሶማሌ ተራ መመለሳቸው ይታወቃል። እንግዲህ አሁን በዛ አካባቢ ላይ መልሰው ወደ ስራ መግባት የሚፈልጉ የተለመደ ኤሪያ ላይ እንግዲህ መመለስ የሚፈልጉ ካሉ ይሄ ምርጥ አጋጣሚ ነው ለነሱ የሚሆነው ማለት ነው። ለብዙዎች የሚጠቅም መረጃ በመሆኑ መረጃውን ላይክ፣ ሼር እንድታደርጓቸው እጋብዛለሁ ማለት ነው። እንግዲህ ሁለት አይነት መረጃ ነው ይዤላችሁ የመጣሁት አሁን ላይ በፒያሳ ጊዮርጊስ አደባባይ ፊት ለፊት የሚገኝ አንድ የገበያ ማዕከል G+5 ላይ ያረፈ የገበያ እጅግ ዘመናዊ የገበያ ማዕከል ነው የሚባለው። እንግዲህ ያው በፕሮግረስ ላይ ነው የሚገኘው። ግንባታው በ18 ወራት ውስጥ አልቆ የምትረከቡት ነው። ከዛ በቀጠል እንግዲህ በሳር ቤት ላይ የሚገኝ G+21 ሁለት ቤዝመንት ያለው የመኖሪያ አፓርታማ አለ። እሱም እንግዲህ ያው 60% በዓልን በማስመልከት እንግዲህ በካሬ 60% የመክፈል አቅም ያላችሁ በካሬ 107,000 ብር የነበረ ወደ 64,000 ብር የሚወርድበት ሁኔታ ነው ማለት ነው። 60% መክፈል የሚችሉ 40% ኦፍ የሆነ ኦፖርቹኒቲ አለ ማለት ነው። 60% ከቶታል ፕራይሱ ላይ 60% ለሚከፍል ደንበኛ 40% ኦፍ ይሆንለታል ማለት ነው። እንግዲህ ቀጥታ ወደ ዝርዝር መረጃዎች ነው የምንገባው። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። መረጃው ሌሎች ወንድሞች እንዲጋራ ላይክ፣ ሼር እንድታደርጉልኝ እወዳለሁኝ። ሐሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። በቅድሚያ ወደ ፒያሳ ወዳለው ወደ ጊዮርጊስ አደባባይ ፊት ለፊት ያለው ግዙፍ የሆነ የገበያ ማዕከል መረጃ ነው የምንገባው። እንግዲህ ይህ የገበያ ማዕከል ፒያሳን የሚመጥን ተደርጎ የተሰራ ዘመናዊ የሆነ ሌክዠሪ የገበያ ማዕከል መሆኑን እንግዲህ እንድታውቁ ፈልጋለሁ ማለት ነው። ከዚህም ጋር ተያይዞ እንግዲህ በእያንዳንዱ ወለል ላይ 4 እስኬሌተን ወይ ደግሞ ተንቀሳቃሽ ደረጃዎች አሉት በየወለሉ ላይ ማለት ነው። 4 ሊፍቶች ያሉት ነው። G+5 ነው። እንግዲህ ያው G+5 ነው። መስቀለኛ ላይ ነው ማለት ነው። አደባባይ ፊት ለፊት ላይ ነው ያለው። ጊዮርጊስ አደባባይ ፊት ለፊት ላይ በመሆኑ በብዙ አቅጣጫዎች ለንግድ አመቺ በመሆኑ የንግዱ ፍሰት እንግዲህ ልክ እንዳለቀ ያው ፍላጎቶች በጣም እንደሚጨምሩ በዛ አጋጣሚ ያው ለመረዳት ያስችላል ማለት ነው። ያካፈሉ ሁኔታ ከወለድ ነፃ ነው። ከወለድ ነፃ መሆኑም ልዩ ያደርገዋል። አሁን ላይ አግሪመንት በምታደርጉት ዋጋ ነው። ሙሉ ክፍያው እንግዲህ በ12 ዙር የሚከፈል ነው። በ12 ዙር የሚከፈለው ክፍያ 10% አሁን ላይ መክፈል የምትችሉ ናችሁ። እንግዲህ የ10%ቱ ምን ያክል ነው፣ ጠቅላላ ካሬው ምን ያክል ነው የሚለውን እናያለን ማለት ነው። በዚህ የገበያ ማዕከል ላይ 20 ካሬ ተደርጎ ነው የገበያ ማዕከሉ የተሰራው ማለት ነው። ከግራውንድ ፍሎር እስከ G+5 ድረስ ማለት ነው። ዋጋቸው እንደየፍሎሩ የተለያየ ዋጋ ነው ያለው። ያንንም ዋጋ ምናይ ይሆናል ማለት ነው። በአጠቃላይ እንግዲህ እዚህ ቦታ ላይ የንግድ ሱቅ ስትገዙ ማወቅ ያለባችሁ ነገር ለገበያ በጣም አመቺ የሚባል ሞር ደግሞ ይሄ የኮሪደር ልማቱ በጣም ጎልቶ የታየበት እጅግ ዘመናዊ የሚባል ከተማ ጅማሬ በመሆኗ እንግዲህ ፒያሳ የንግድ ማዕከል እንደሆነች ብዙዎቻችሁ ታውቃላችሁ። ከዚህ ጋር ተያይዞ እንግዲህ የንግድ ሱቅ ብቻ አይደለም ስትገዙ የምትገዙት ማለት ነው። ለልጅ የምታወርሱት ትልቅ የሆነ ንብረት እንግዲህ ያው እንደገዛችሁ ማሰብ አለባችሁ ማለት ነው። የገበያ ማዕከሉ 2 ሊፍት መኖሩና እንግዲህ በአቅራቢያውም እንግዲህ በአድዋ ሙዚየም በቅርብ ርቀት ላይ መገኘቱ እንግዲህ ያው ብዙ ተመራጭ ያደርገዋል ማለት ነው። ከአድዋ ሙዚየም በቅርብ ርቀት ላይ 2 ሊፍት ያለው ዘመናዊ የሆነ የገበያ ማዕከል ነው። እንግዲህ እዛ አካባቢ ላይ ሊሰራ የሚችለውን የገበያ ማዕከል እናንተ መገመት የምትችሉት ነው። እንግዲህ ቴምር ሪል ስቴት ነው በ4235 ካሬ ላይ ያረፈውን የገበያ ማዕከል በ18 ወር የምትረከቡበት የንግድ ማዕከል ሲሆን በ20 ካሬ ጀምሮ ያሉትን አማራጮችን እናያለን ማለት ነው። የ20 ካሬ ሱቆቹ እንግዲህ 4ኛ ፎቅ ላይ እና 5ኛ ፎቅ ላይ የሚገኙት 20 ካሬ ሱቆች ቶታል ክፍያቸው 3,900,000 ብር ነው። የ3,900,000 ብሩ ቅድመ ክፍያው 900,000 ብር ነው። አሁን ላይ 900,000 ብር ካላችሁ የዚህ የገበያ ማዕከል ባለቤት መሆን ትችላላችሁ። ሰከንድ ፍሎር ላይ 4,800,000 ብር ነው ቶታል ክፍያው። ቅድመ ክፍያው 1,500,000 ብር ነው። ሰርድ ፍሎር ላይ ወይ ደግሞ 3ኛ ፍሎር ላይ 4,200,000 ብር አለ ቶታል ክፍያው። ቅድመ ክፍያው 1,200,000 ብር ነው። ፈርስት ፍሎር ላይ 5,500,000 ብር ነው። ቅድመ ክፍያው 2 ሚሊዮን ብር ነው አሁን ላይ የሚያስፈልጋችሁ ማለት ነው።
በስተመጨረሻም ግራውንድ ፍሎር ላይ የምትፈልጉ ካላችሁ 7 ሚሊዮን ብር ነው። ቅድመ ክፍያው 2 ሚሊዮን 800 ሺህ ብር ነው። በ18 ወራቶች ውስጥ የምትረከቡት ነው። የአከፋፈል ሁኔታ በ12 ዙር የምትከፍሉ ይሆናል ማለት ነው። 20 ካሬ አነሰን ለምትሉ ካላችሁ በጎን ያሉትን ሱቆች አሁንም አብራችሁ መግዛት ትችላላችሁ። ከጎን ያለውን ሱቅ ስትገዙ ደግሞ ከ20 እስከ 25% ዲስካውንት አለው ማለት ነው። በዛ መልኩ የዚህ እድል ተጠቃሚ እንድትሆኑ ለማለት ነው የምወደው። በቀጣይ እንግዲህ ይዤላችሁ የመጣሁት መረጃ በመሃል አዲስ አበባ ሳር ቤት ላይ እንግዲህ በመገንባት ላይ የሚገኘው ትልቅ የሆነ አፓርትመንታቸውን ነው። G+21 የሆነ 2 ቤዝመንት ያለው ሪል ስቴት ነው። ይህ ሪል ስቴት እንግዲህ ከባለ 2 እስከ ባለ 3 መኝታ አማራጭ ያለው ነው። በዓልን በማስመልከት ለ15 ቀን የሚቆይ ታላቅ የሆነ ቅናሽ አድርጓል ማለት ነው። እንግዲህ 60% ለሚከፍል ደንበኛ 40% ኦፍ ያደርጋል ማለት ነው። ይህ አፓርትመንት እንግዲህ በሳር ቤት በብስራት ኤፍኤም ጎን ላይ የሚገኝ ነው ማለት ነው። ይህም ሳይት ባለ 3 መኝታው 130 ካሬ አለው። ባለ 2 መኝታው 90 ካሬ አማራጮች አሉት። ያለው የዋጋ ሁኔታ 130 ካሬው አሁን ላይ 10% ከፍላችሁ መግዛት ለምትፈልጉ ቶታል ክፍያው 13 ሚሊዮን 910 ሺህ ብር ነው። 10%ቱን ለመክፈል የሚጠበቅባችሁ 1 ሚሊዮን 391 ሺህ ብር ነው። እንግዲህ 60% የመክፈል አቅም ያላችሁ የ13 ሚሊዮን 910 ሺህ ብሩ ለ15 ቀን የሚቆይ ዲስካውንት ነው። 60%ቱ 8 ሚሊዮን 346 ሺህ ብር ነው። እንግዲህ በጣም ብዙ ሚሊዮን ብሮች ነው የምታተርፉት ማለት ነው በዛ 15 ቀን ውስጥ ወስናችሁ ይህንን ለመግዛት ስትወስኑ። ከዛ ውጭ ያለው አማራጭ ባለ 2 መኝታ አማራጮች አሉት በ90 ካሬ ማለት ነው። 90 ካሬው ቶታል 10% ለምትከፍሉ 9 ሚሊዮን 630 ሺህ ብር ነው። 60% እንግዲህ ለመክፈል አቅም ያላችሁ ካላችሁ 5 ሚሊዮን 778 ሺህ ብር ነው። 40% ኦፍ ስለሚሆንላችሁ ማለት ነው። በዛ መልኩ እንግዲህ እነዚህን የሪል ስቴት አማራጮችን ተጠቅማችሁ የመኖሪያና የንግድ ሱቅ ባለቤት እንድትሆኑ ለማለት ተወዳለሁ። እንግዲህ ቴምር ሪል ስቴት ከነዚህ ውጪ በአዲስ አበባ በጋርመንት በለቡ በአያት በተለያዩ አካባቢዎች ላይ እየሰራቸው ያሉ በፕሮግረስ ላይ ያሉ በጣም ትላልቅ የሆኑ ሳይቶች አሉ። አያት ላይ 80% የደረሰ አያት አደባባዩ ጋር የሚገኝ ሌላ ሳይት አላቸው። በስተመጨረሻም አያት ፈረስ ቤት ጋር G+16 የሆነ የመኖሪያ ሳይት አላቸው። ጋርመንት ሶማሌ ተራ ላይ በፕሮግረስ ላይ ያሉ በጣም ብዙ መረጃዎች አሉ። ስክሪን ላይ ባለው ስልክ ተጠቅማችሁ ሌሎች ዲቴል የምታውቋቸው የምትፈልጓቸው መረጃዎች ካሉ ኮንታክት አድርጉን። ሌሎችም መረጃዎች እኛ ጋር ታገኛላችሁ ለማለት ነው የምንወደው። በቀጣይ ጊዜ እንዲሰራላችሁ የምትፈልጉትን ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። እንዲሁም የምትፈልጉት ሌላ ተጨማሪ መረጃ ካለ ኮመንት ላይ ጻፉ። በዛ መልኩ የምናሳውቃችሁ ነው የሚሆነው። አብራችሁ ስለሆናችሁ ጊዜያችሁን ስለሰጣችሁኝ ከልብ ነው የማመሰግነው። በቀጣይ ጊዜ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።